ከነቢያት ወገን ሚስቶች አንዲት ሴት ባሌ ባሪያ ሞቷል ባሪያህም እግዚአብሔርን ይፈራ እንደነበረ አንተ ታውቃለህ ባለዕዳ ልጆቼም ባሪያዎች አድርጎ ሊወስዳቸው መጥቷል ብላ ወደ ኤልሳ ጮኸች ኤልሳም አደርግልሽ ዘንድ ምን ትሻለሽ በቤትሽ ያለውን ንገሪኝ አላት እርሷም ለእኔ ለባሪያ ከዘይት ማሰሮ በቀር በቤቴ አንዳች የለም አለችው እርሱም ሄደሽ ከጎረቤትሽ ሁሉ ከሜዳ ባዶ ማድጋዎችን ተውሰሽ አምጪ አታሳንሻቸውም አላት ገብተሽም ካንቺና ከልጆችሽ በኋላ በሩን ዝጊ ወደ እነዚያም ማድጋዎች ሁሉ ዘይቱን ገልብጪ የሞላውንም ፈቀቅ አድርጊ አለ እንዲሁም ከእርሱ ሄዳ በሩን ከእርሷና ከልጆቿ ኋላ ዘጋች እነርሱም ማድጋዎችን ወደ እርሷ ያመጡ ነበር እርሷም ትገለብጥ ነበር ማድጋዎችን በሞሉ ጊዜ ልጆቿን ደግሞ ማድጋ አምጣልኝ አለችው እርሱም ሌላ ማድጋ የለኝም ዘይቱም ቆመ መጣም ለእግዚአብሔር ሰው ነገረችው እርሱም ሄደሽ ዘይቱን ሽጪ ለባለዕዳም ክፈይ አንቺና ልጆችሽም ከተረፈው ተመገቡ አላት ኢየሱስ ያድናል እንግዲህ እቺ ሴት ከነቢያት ወገን ከሆነው ያንዱ ሚስት ናት ያገለገለ የእግዚአብሔርን ሥራ እየሰራ በእግዚአብሔር ቤት ውስጥ በጽድቅ በቅድስና እግዚአብሔርን በመፍራት እየኖረ ነገር ግን ይሄ የእግዚአብሔር ሰው ከሰው የተበደረው ገንዘብ ነበረ እና ይሄን የተበደረውን ገንዘብ መክፈል አልቻለም ይሄንን ገንዘብ ደግሞ ሳይከፍል ወደ ጌታ ሄደ ስለዚህ ለዚህ ሰው ወይም ለዚህ ነብይ ያበደረው ምን አይነት ሰው እንደሆነ መጽሐፍ ቅዱስ አይናገርም ግን ይሄ አንድ ሰው እንዳበደረው ይናገራል ባንክ ሊሆን ይችላል ምን ሊሆን ይችላል እና ልክ ባልየው ከሞተ በኋላ ይሄ ነብይ ከሞተ በኋላ ወደዚህ ሴት ሚስት ወደ ሆነችው መጣና ባለቤትሽ የተበደረኝ ገንዘብ አለ ነገር ግን ባለቤትሽ ሳይከፍለኝ ሞቷል አሁን ብሬ እንዲከፈለኝ እፈልጋለሁ ገንዘቤ እንዲመለስልኝ እፈልጋለሁ አሁን መክፈል ምትጪ ከሆነ ክፈይ መክፈል ማትጪ ከሆነ ደግሞ ልጆችሽን ምን አረጋለሁ ወስዳለሁ እና ባሪያ ሊያደርጋቸው ልጆቹን ሊወስድ መጣ እቺ ሴት ደግሞ የነብይ ሚስት ስለሆነች አካሄዱን ታውቃለች ችግር ሲመጣ ወደ ዘመድ አይደለም የሚኬደው ባለዕዳ ሲመጣ ወደ ምናውቀው አንድ ሰው አይደለም የሚኬደው የእግዚአብሔር ስም የጸና ግንብ ነው ጻድቅም ሮጦ ወደ እርሱ ከፍ አሜን በሏ አሜን ወደ ማን ሄደችው ወደ እግዚአብሔር ሰው ወደ ነብዩ ታውቃለህ ባለ እግዚአብሔርን የሚፈራ ነበር እዳ ነበረበት እዳውን መክፈል አልቻለም እያገለገለ ሞተ እያገለገለ እግዚአብሔር ጠራው አሁን እንደዚህ መጣብኝ ስትለው እንዲህ አላት ነብዩ በቤትሽ ምን አለ በቤትሽ ውስጥ ያለው ንገሪኝና እተነብያለሁ እስቲ አሜን በሏ አሜን በቤትሽ ውስጥ ያለው ምንድነው እኛ ቤት ያለው ባዶ ምንድነው ማድጋ ነው ኦኬ አሁን ዛሬ በማድጋሽ ላይ እተነብይብሻለሁ አላት ዛሬ በኢየሱስ ምንም ይዛችሁ መጣችሁ ቢሆን ባመጣችሁት ነገር ላይ እግዚአብሔር ቃል ይወጣል አሜን የሚገርመው ነብዩ እንደዚህ ነው ያላት ባዶ ማድጋሽን ሰብስቢ ይሄ ማድጋ ስለማይበቃሽ ሂጂና ከጎረቤቶችሽ ምን በይ ተዋሺ ከዛስ እንደገና ሂጂና ከሜዳ ሁሉ ማድጋን ምን በይ ከጎረቤቶችሽ ከዛስ ከሜዳ የምትችውን ሁሉ ባዶ ነገር ሰብስቢ ከዛ በኋላ ካንቺና ከልጆችሽ ኋላ በሩን ዝጊ ዘይቱ ይፈሳል አሜን አሜን በሏ አሜን በኢየሱስም ዘይቱ ይፈሳል አሜን ልክ የእግዚአብሔር ሰው እንዳላት ታዛ አደረገች
ከልጆቿ ኋላ በሩን ዘጋች ከጎረቤቶቿ የተዋሰችውን ማድጋ ሰበሰበች እንደገናም ደግሞ ከሜዳ ያገኘችውን ሁሉ ሰበሰበች በሩን ዘጋች ልክ እግዚአብሔር ያላትን ወይም የእግዚአብሔር ሰው የተናገራትን ልክ እንዳደረገች ዘይቱ መፍሰስ ጀመረ አሜን አሜን በለዋ አሜን ዘይቱ መፍሰስ ጀመረ ባዶ ነገር መሞላት ተጀመረ ጢም ማለት ጀመረ ኢየሱስ ያድናል አሜን ከዛ ወንዱ ልጇን ነው ምን አለችው ሌላ ማድጋ ሁሉም ዘይት ሞልቷል ሌላ ማድጋ አምጣለችው ሌላ ማድጋ የለኝም አልቋል ሲላት ያን ጊዜ ዘይቱ ምን አለ እስቲ አንድ ሰው ቀኝ እጁን ከፍ ያርግና ማድጋዬን አበዛለሁ ይበል ሄሎ እንደገና እስቲ ማድጋዬን አበዛለሁ የቤቷ ችግር ሞላ የቤቷ ጎዶሎ ሞላ ምንድነው ያለኝ ያለችው ማድጋ ባዶ ያ የሷ የቤቷ ባዶነት መጀመሪያ ሞላ አሜን ከዛስ ከጎረቤት የተዋሰችው ማድጋ ሞላ አሜን ከዛስ ከመንደር ከሰፈር የተዋሰችው ማድጋ ሞላ አሜን ዛሬ ባዶ ነገር ይዛችሁ ያላችሁ በኢየሱስ ማድጋችሁ ይሞላል የቤት ባዶነት ይሞላል እኔ ይመስለኛል እቺ የነብይ ሚስት ያሳነሰችው ይመስለኛል ከጎን ያለውን ሰው እንደዚህ በለው ማድጋህን አስፋ በሉት ጥበቃህን አስፋው በሉት መጠባበቅህን አስፋው በሉት ሄይ ኢየሱስ ያድናል በመትችሉት አቅም ማድጋን ሰብስቡ እግዚአብሔር በዘይት ይሞላዋል እግዚአብሔር በዘይት ይሞላዋል ዘይቱ መቼ ነው ቆመ የሚለው ዛሬ ራያችንን እናሰፋለን አሜን እጁማ ካንታራባ አሁን ወረደብኝ አሜን በላ በኢየሱስ ስም ቢዝነሳችንን እናሰፋለን ዛሬ ምንም ላይኖር ይችላል ዛሬ ያለክ ነገር ትንሽ ሊሆን ይችላል ዛሬ ላይ ግን ትልቅ ነገር ታለ በኢየሱስ ስም በውሃ ይሞላል በኢየሱስ ስም በዘይት ይሞላል አሜን በሉኛ እቺ ሴት ይዛ በቀረበችው መጠን ዘይት ተሰፈረላት እቺ ሴት ባመነችው ልክ ምን አለባት እኮ ማድጋ ውሰጂ ስትባል አይ ይበቃኛል እቺ ካለችኝ ይበቃኛል ብላ ሊሆን ይችላል እቺንስ ካገኘው እግዚአብሔር ይመስገን ብላም ሊሆን ይችላል ወይ 5 ማድጋ ሰብስባ ይሆናል 10 ማድጋ ሰብስባ ይሆናል አሳንሳ ይሆናል ዛሬ አናሳንስም በኢየሱስም አናሳንስም ማድጋችሁን አብዙ ማድጋችሁን ሰብስቡ ከጎረቤት ሰብስቡ ከሰፈር ሰብስቡ እግዚአብሔር በዘይት ይሞላዋል አጠባበቃችሁን አስፉ በ2008 በኢየሱስም ዘይት ይፈሳል እንዳታሳንሱ ነጋዴዎች እንዳታሳንሱ አገልጋዮች እንዳታሳንሱ ወንድሞች እንዳታሳንሱ እህቶች እንዳታሳንሱ በጠበቃችሁት ልክ የናዝሬቱ ኢየሱስ ይመጣል አሜን በሏ በጌታ በኢየሱስ ስም ትንሽነት ከዚህ ቀን ጀምሮ ይመታ እቺ ትበቃኛለች የሚል መንፈስ ይመታ ጠግብ ያለው የሚል መንፈስ ይመታ ካስማችሁን አስፉ አራ አሜን በሏ እስቲ እጆቻችሁን ከፍ አድርጉና አንድ ጸሎት እንጸልይ እግዚአብሔር ሆይ በሉ እስቲ መባረክን ባርከኝ ሀገሬንም አስፋ እጅህም በኔ ላይ ትሁን እግዚአብሔር ሆይ
መባረክን ባርከኝ ሀገሬ ማስፋ በጌታ በኢየሱስ ስም ሰባርጉ እግዚአብሔር ይመጣል አሜን ማደጋ ከዛ በኋላ ዘይቱ ሲቆም እቺ የተባረከች እግዚአብሔር ሴት በሩን ዘጋችና መጀመሪያ ወደ ማን ሄደች ወደ ነብዩ አንተ ያልከው ትክክል ነው የጸለይክልኝ ጸሎት ውጤታማ ነው በኢየሱስም ውጤታማ ጸሎት እንጸልያለን የማይደርስ ምናምን አይደለም በሳምንት የሚበቀል በ15 ቀን የሚበቀል በአንድ ወር ውስጥ የሚፈጸም በአንድ አመት ውስጥ የሚከናወን በኢየሱስም ፈጻም ትንቢት ይነገርሃል አሜን ወደ ነብዩ መጣችን የተናገርከው ፕሮፌሲ it's right it's accurate it's to the point አሜን በሏ ትክክል ነው የተናገርከው ዘይቱም እንዳልከው ሆኗል አሁን ምን ላድርግ ስትለው መንፈሳዊ ምሪት ሰጣት ሂጂና ሽጪው አሜን በሏ ከዛ በኋላ ሲተርፍሽ አንቺና ልጆችሽ ምን በይ ብሉ ተመገቡት በኢየሱስ ስም እዳን የሚከፍል ብቻ ሳይሆን እዳ ከፍላችሁ የምትመገቡት በረከት ይለቀቃል በኢየሱስ ስም እዳችሁ ተከፈለ በ2007 የተበደራችሁት በ2007 የገባችሁበት ኪሳራ በ2007 የሆነባችሁ ነገር ዛሬ እናገራለሁ እንደ ነብይ በኢየሱስ ስም እዳችሁ ተከፈለ እዳችሁ መከፈሉ ብቻ አይደለም እዳ ተከፍሎ የሚበላ የሚጠጣ አንድ ሰው እዳ የተከፈለ ይበላ እዳቸውን ምን አድርገው ከፍለው ከዛስ በኢየሱስ ክርስቶስም በ2007 የሆነብ ነገር ሁሉ ይከፈልና በኢየሱስ ስም ህይወት እንዲሆንላችሁ ምን እንዲልላችሁ እንዲበዛላችሁ በኢየሱስ ስም የናንተ ነገር ይበዛል ይተርፋል እስቲ እጆቻችሁን ከፍ አድርጉና በጌታ በኢየሱስ ስም በሉ እዳ የተከፈለ የባንክ ዕዳ ሊሆን ይችላል የቁጠባ ዕዳ ሊሆን ይችላል የመንግስት ዕዳ ሊሆን ይችላል የግለሰብ ዕዳ ሊሆን ይችላል የዘመድ ዕዳ ሊሆን ይችላል ምንድነው ያስጨነቃችሁ በጌታ በኢየሱስ ስም ዕዳ ተከፈለ የ2007 ዕዳ ተከፈለ የ2007 ብድር ተከፈለ በ2007 የተበደራችሁት በ2008 ፍሎ የሚበላ ነገር ይተርፋል ስለዚህ 2008 የክብር አመት ነው 2008 የነጻነት አመት ነው በግራ በቀኝ ብትፈልግ ባለዳ የጠፋበት ዘመን ነው በ2008 አትበደሩም በ2008 ግን ታበድራላችሁ እስቲ ካሁን በኋላ በሉ እግዚአብሔር ይባርከኛል አልበደርም ግን አበድራለሁ በኢየሱስ ስም ይሄ በረከት ያገኛችሁ ሃሌሉያ ሃሌሉያ ባለዳ አስጨነቃችሁ ዛሬ ነፃ አውጡ የገንዘብ ድር ያለባችሁ አልልም የሆነ ነገር ዕዳ ያለባችሁ አልልም ዕዳችሁ ግን በኢየሱስ ስም ተከፍሏል ክርስቶስ በመስቀል ላይ ሲከፍል ይሄንንም ጨምሮን እሱ በደብረ ዘይት ተራራ በጌቴ ሰማኒ የደም ላብ እስኪያልበው ድረስ ተጨንቋል የኃጢአት ምን ዕዳ ኢየሱስ አንዴ ተጨንቋል መራራውን ጽዋ ግጥም አርጎ ጠጥቶታል ከዚህ በኋላ አንተ አትጨነቅም ከዚህ በኋላ በሉ አልጨነቅም ዛሬ ልናገር በመንፈስ ቅዱስ ተሞልቼ የመጣሁት ሐሳብ ይሄ ነው ማድጋችሁን አብዙ ራያችሁን አስፉ እይታችሁን አስፉ
በጥቂት ነገር አትወሰኑ በጥቂት ነገር አትያዙ እቺ ትበቃኛለች አትበሉ እግዚአብሔር ዘይቱን ያፈሰዋል ይላችሁ በኩባያ የጠበቀ በኩባያ ያገኛል በሮቶ የጠበቀ በሮቶ ያገኛል ከዛም በላይ በትልቅ ነገር የጠበቀ እንደ እምነቱ መጠን ያገኛል ባለራዮች በኢየሱስ ስም ዓለም አቀፍ የሆነ ራእይ ሰንቁ አሜን በለዋ ነጋዴዎች ከሀገር ከከተማ ያለፈ ንግድ ኢንተርናሽናል ዓለም አቀፍ የሆነ ንግድ በጌታ በኢየሱስ ስም ዛሬ ማድጋችሁ ይስፋ የሰማይ አምላክ ያከናውናል የሰማይ አምላክ ያከናውናል የሰማይ አምላክ ያከናውናል እኛም ባሪያዎቹ ተነስተን ምን እንላለን አረ እግዚአብሔር በኢየሱስ ስም ይሞላዋል አሜን አሜን የእስራኤል ንጉስ የይሁዳ ንጉስ እነዛ አምስቱ ነገስታት በመድረ በዳ ላይ በውሃ ጥም ሊያልቁ ሲሉ በዛ ጥም ውስጥ ይያሉ አንድ ሰው አንድ ሐሳብ አፈለቀ እዚህ አካባቢ እግዚአብሔርን የምንጠይቅበት ሰው እግዚአብሔር የሚናገረው ሰው እዚህ አካባቢ እናገኛለንን አንድ ነብይ አለ እስቲ አሜን በለው ነብይ ተጠራ መጣ ነብዩ ባለበገና ጥሩልኝ አለ ባለበገናው በገናው መደርደር ሲጀምር የእግዚአብሔር ጣት መጣች ከዛ ትንቢት መጣ ትንቢቱ ምን የሚል ነው ደመናም አታዩ ንፋስም ይህ ሸለቆ ግን በውሃ ስለዚህ አለ ያስተማርኩ ነው ስለዚህ በዚህ ሸለቆ ጉድጓድን ምን በሉ ሸለቆ አለ አይደል እንዴ ሸለቆ ታዲያ አይበቃ ከሸለቆ በላይ ጉድጓድ ሌላ ሸለቆስ ሌላ ጉድጓድ ከምድረ በዳ ውሃ አይጠበቅም የጠራ ሰማይ ነው ከየት ይመጣል ሊባል ይችላል መጽሐፍ ቅዱስ የሚገርመኝ እንደዚህ ነው የሚለው ከኤዶሚያስ ምድረ በዳ በጌታ በኢየሱስ ስም አንተ ዝም ብለ ቆፍር ጎን ያለው ሰው ንገረው አንተ ዝም ብለ ቆፍር በሉት አንተ ዝም ብለ ታዘዝ በሉት አንተ ዝም ብለ አስፋ በሉት አንተ ዝም ብለ ስራ በሉት እግዚአብሔር ሸለቆህን በውሃ ይሞላዋል ሃሌሉያ አሜን አሜን አንተ ዝም ብለ አስፋ እግዚአብሔር ይሞላዋል አንተ ዝም ብለ ጠብቅ እግዚአብሔር ይሞላዋል ከየት ታመጣለህ አይባልም እግዚአብሔር ከፈለገ ከቁራ ማፍ ያመጣል እግዚአብሔር ከፈለገ ከምድረ በዳም ያመጣል እግዚአብሔር ከፈለገ ከነጠፈ ስፍራም ያመጣል እግዚአብሔር ከፈለገ ከጠላት ቤት ያመጣል እግዚአብሔር ከፈለገ ይችላል የሚል አሜን ይበላ ይህ ሸለቆ በውሃ ምን ይላል ይሞላል እስቲ አንድ ሰው ጮሆ ሸለቆዬ በውሃ ይሞላል ይበል ስለዚህ ለ2008 ጉድጓድ እንቆፍራለን ለ2008 እንጸልያለን በ2008 ማዲጋው በዘይት ይሞላል ሸለቆ በውሃ ይሞላል እኔ ስም ብዬ አሰፋለሁ እኔ ስም ብዬ ጸልያለሁ እኔ ስም ብዬ ተነብያለሁ እኔ ስም ብዬ እሰራለሁ እኔ ስም ብዬ ትልቅ ነገር እሰራለሁ እግዚአብሔር በውሃ ይሞላል ጩና አሜን በለኛ አንድ ሰው ዘሎ አሜን ይበለኛ ይሞላል ናዝሬቱ ኢየሱስ ይህ ሸለቆ በውሃ ምን ይላል ይህ ሸለቆ በውሃ ምን ይላል በኢየሱስም ያንተ ነገር ይሞላል በኢየሱስም ያንቺ ነገር ይሞላል በኢየሱስም ያንተ ራእይ ይሞላል በኢየሱስም ያንተ ጸጋ ይሞላል በኢየሱስም ያንቺ ቢዝነስ ይሞላል ዝም ብለህ አስፋ ሃሌሉያ ከጎን ያለው ሰው ዞር በሉና ዝም ብለህ ስራ በሉት ትልቅ ነገር ያየ ተጓዝ በሉት
ለትልቅ ነገር ስራ በሉት። አታሳንስ በሉት። እግዚአብሔር ያከናውናል በሉት። እግዚአብሔር ይሞላዋል በሉት። ሃሌሉያ ሃሌሉያ። ቸራባባባ እንዴት ይሆናል አይባልም። እኛ ለታላቅነት የተጠራን ሰዎች ነን። አሜን አሜን። በእኛ ውስጥ ያለው ገና ዓለምን ይሞላል። በእኛ ውስጥ ያለው ገና ሃሌሉያ እንወርሳለን እንጂ አንወረስም። እንበዛለን እንጂ አንጠፋም። ትንሽ ሆነን እንገባለን፣ በኢየሱስም እንወርሳለን። አሜን በሏ። አሜን በሏ። እድሜያችን ትንሽ ቢሆን ገንዘባችን ትንሽ ቢሆን ራእያችን ግን ትልቅ ነው። አናሳንስም አናሳንስም። ጸሎት አናሳንስም። እግዚአብሔር ይሞላዋል። ነጋዴዎች አላችሁ ዛሬ ምክርም አለኝ፣ ትንቢታዊ ምክር አለኝ። በጌታ በኢየሱስ ስም ተለቅ አርጋችሁ አስቡ። የእናንተ ቢዝነስ ወጥቶ በቃ አገር አቀፍ ሆኖ ከዛ ወደ ውጭ ሀገር ከአውሮፓ እየነገዳችሁ፣ ከአሜሪካ እየነገዳችሁ፣ ከአውስትራሊያ እየነገዳችሁ፣ ከአፍሪካ ሀገሮች እየነገዳችሁ በኢየሱስም ከዚህ በኋላ ጠባብነት አይሆንም። ራእይን ሰፋ አድርገው እግዚአብሔር ይባርካል። አገልጋዮች አላችሁ ምክር አለኝ። አገልግሎታችሁ ሰፈር እንደሚቀር አታስቡ። የእናንተ አገልግሎት መንደር እንደሚቀር አታስቡ። እስቲ እንደዚህ ብላችሁ አስቡ። እግዚአብሔር እኔን ለዓለም ሕዝብ መፍትሄ አድርጎ ጠርቶኛል። ከኔ ትንሹ ሰው እግዚአብሔር ትልቅ ነገር ያወጣል፣ ትልቅ ነገር ያደርጋል። በዓለም ላይ ታይቶ የማይታወቅ ነገር ያደርጋል። ነጮችን የሚስብ ጥቁሮችን የሚስብ ለነጮች ለጥቁሮች በረከት ያደርገኛል። አሜን አሜን። ልክ እንዲህ ያልክ ስትጸልይ ዘይቱ ይፈሳል። እስከ ዓለም ዳርቻ የማይቆም ዘይት ይፈሳል። አሜን አሜን። አልቆባት ቆምም ወይ እኔ እኮ ለኢትዮጵያ ብቻ ነው የተጠራሁት ብላ አትቆምም። ይሄዳል ዘይቱ ወደ አፍሪካ፣ ይሄዳል ዘይቱ ወደ አውሮፓ፣ ይሄዳል መንፈሱ ይጨምራል ወደ አሜሪካ። በኢየሱስ ስም ከዚህ ቀን ጀምሮ እናሰፋለን። ከጎን ያለውን ሰው በአክብሮት እንደዚህ በልልኝ፣ ድንኳንህን አስፋ ብሉት። አሜን አሜን። ኢየሱስ ሊገባበት ነው። ይሞላዋል የናዝሬቱ ኢየሱስ፣ ይሞላዋል የናዝሬቱ ኢየሱስ። ካስማችሁን አስፉ። ወደ ሰሜን፣ ወደ ደቡብ፣ ወደ ምስራቅ፣ ወደ ምዕራብ በአራቱ አቅጣጫ እወርሳለሁ የሚል መጠባበቅ። ሰው ምን ያክላል ካላችሁ የጠበቀውን ያክል የጠበቃችሁትን ታክላላችሁ። እኔ በ2008 መካከለኛ እንደምንም ለክፉ መማልሰጥ ትንሽ ከድነት ሻለ ባለ መንገድ የተወሰኑ እንትኖችን ከፋፍዬ ካላችሁ በ2008 እሱን ነው የምታክሉት። በ2008 ደግሞ ሌላ ሰው እንዲህ ብሎ ቢያስብ እኔ በ2008 ከተበዳሪነት ወጥቼ ብዙ ሰዎችን ወደ ማበደር፣ ከተረጂነት ወጥቼ ብዙ ሰዎችን ወደ መርዳት አጠባበቁ ነው። በ2008 የኔ ነገር ሰፍቶ የኔ ነገር በስቶ በኔ ውስጥ ያለው ነገር አድጎ በኔ ውስጥ ያለው ነገር በስቶ በ2008 ያ ሰው የሚሆነው የተናገረው ነው። ዛሬ በጌታ በኢየሱስ ስም 2007 ላይ ሆነን ማድጋን ሰበስባለን። አሜን። ከጎናችሁ ያለውን ሰው ዞር በሉና በ2008 በሉት አንተ በትልቁ ነህ። እንደገና ዙሩና ንገሩት። ከጎን ላለው ደግሞ በተቃራኒ አቅጣጫ በ2008 በሉት አንተ በትልቁ ነህ። በኢየሱስም እንደዚሁ አትሆኝም። አሜን በሏ። በ2008 ትልቅ ሆናችኋል። በኢየሱስም የእናንተ ነገር አድጓል። በኢየሱስም የእናንተ ነገር ጨምሯል። በ2008 አንተ በትልቁ
በ2008 ቢዝነስክ በትልቁ በ2008 ነገር በትልቁ ያንተ ነገር በ2008 ትልቅ ይሆናል። አንድ ሰው እጆቹን ከፍ ያርግና የኔ ነገር ይበላ በ2008 ትልቅ ይሆናል። 2007 ትንሽ የሆነ በ2008 ትልቅ ይሆናል። በአንድ አመት ውስጥ በኢየሱስ ስም ትለወጣለህ። በአንድ አመት ውስጥ በኢየሱስ ስም ታላቅ ሰው ትሆናለህ። በአንድ አመት ውስጥ በኢየሱስ ስም ማትቻል ትሆናለህ። በ2008 እኔ በትልቁ እንደዚህ በሉ እስቲ በ2008 በሉ እኔ በትልቁ በ2008 ምን እንደሆናችሁ ታውቃላችሁ? እናንተ በትልቁ አሜን አሜን። ዛሬ እንደምናቃናቀህም ዛሬ እንደምናቀሽ አናቀሽም። ዛሬ ራስን እንደምታውቀው አታውቀውም። ዛሬ ቤተሰቦች አንተን እንደሚያውቁ አያውቁም። በ2008 አንተ በትልቁ አንድ ሰው በ2008 እኔ በትልቁ ይበል። አሜን አሜን። በጠበቃችሁት ልክ ይሰፈርላችኋል። ሸለቆ ይበቃኛል ካልክ የሸለቆን ያክል ይሰጣል። አይ ሸለቆም አይበቃኝም እኔ ቆፍራለሁ መጠበቄን እጨምራለሁ ሌላ ነገር እፈልጋለሁ። እግዚአብሔርም ያከናውናል። የእግዚአብሔር ባህሪ ምንድነው? የሰማይ አምላክ ምን ያደርጋል? እግዚአብሔርም ያከናውናል። እኛንን እንጂ ዘይቱን የምናስቆመው ዘይቱ እንዳይፈስ እኮ እኔ ነኝ ያስቆምኩት። ያቺ ሴት ነው ያስቆመችው። ምን አድርጋ? አሳንሳ። ይኸውላችሁ ነገራችሁን ካሳነሳችሁት በክራይ ቤት ትቀራላችሁ። ነገራችሁን ካሳነሳችሁት በባጃጅ ትቀጥላላችሁ። ነገራችሁን ካሳነሳችሁት ትንሽ እንደሆናችሁ ትቀራላችሁ። ነገር ግን ዛሬ ማድጋችንን እንሰበስባለን። ራያችንን እናሰፋለን። እይታችንን እናሰፋለን። እኔ የሚታየኝ በ2008 በአዋሳ ከተማ ትልቅ ሆስፒታል ሰርቼ ሪከቨሪ ሆስፒታል የሚባል በአዋሳ ምድር ሰርቼ እኔ የሚታየኝን ነው የምናገረው። 2008 እኔ በትልቁ እግዚአብሔር ያሰፋናል። በኢየሱስ ስም እይታዬን አሰፋለሁ። ዛሬ ባንዳንዶቻችሁ ላይ የንስር አይን ይገጠማል። ከሰፈር ውጪ አርቆ የሚያይ እስቲ አሜን በሉኛ። በ2008 እኔ በትልቁ አቶ እየተባልኩ እርሶ ምን አስበው ነው? እርሶ ሃሌሉያ። እስቲ እንደዚህ በሉ በ2008 በሉ ስማችሁን ጥሩ። በትልቁ ቲ መንደራት ቀሪም ሰፈራት ቀሪም በኢየሱስ ስም ህልምሽ ይፈጸማል። ያየሽው በኢየሱስ ስም ይፈጸማል። የተናገርከው በኢየሱስ ስም ይሆናል። ዛሬ በራሳችን ላይ ነው ትንቢት የምንናገረው። በራሴ ላይ ትንቢት እናገራለሁ። 2008 እኔ በትልቁ 2008 የበረከት ዓመት ነው የሚል አሜን ይበላ። 2008 ከክብር ከዚህኛው ክብር ወደዛኛው ክብር፣ ከዚህኛው አገልግሎት ወደ ትልቁ አገልግሎት፣ ከዚህኛው ቢዝነስ ወደ ትልቁ ቢዝነስ በ2008 ይጨምራል። ከክብር ወደ ክብር። እስቲ አንድ ሰው አሜን ይበላ። የኔ ስራ፣ ያንቺ ስራ፣ የኛ ስራ ባዶ ማድጋ መሰብሰብ ነው። ይሄም ባዶ አለ፣ ይሄም ባዶ አለኝ፣ ይሄም ባዶ አለኝ። የኛ ስራ ማድጋ መሰብሰብ ይባላል።
ከጎናችሁ ያለው ሰው ዞር በሉና ያንተ ስራ ማድጋ መሰብሰብ ይባላል በሉት። የኛ ስራ ማድጋ መሰብሰብ ነው። የእግዚአብሔር ስራ ደግሞ ባዶ ማድጋን በዘይት ይሞላል። የእግዚአብሔር ስራ መሙላት ነው። የእግዚአብሔር ስራ መሙላት ነው በሉት ከጎናችሁ ያለው ሰው። ያንተ ስራ መሰብሰብ ነው፣ የእግዚአብሔር ስራ መሙላት ነው። ንፋስም የለም ደመናንም አናይም። አሜን። ዝም ብሎ ምን የኛ ስራ ምን አለ መቆፈር ነው። እግዚአብሔር እንዴት እንደሚያደርግ ያውቃል። እግዚአብሔር እንዴት እንደሚሰራ ያውቃል። እንዴት መሙላት እንዳለበት እግዚአብሔር ያውቃል። ያው ዶማና እንትንን ይዘ ማካፋን ይዘ እግዚአብሔር ያውቃል። እግዚአብሔር ያውቃል። የኔ ስራ መቆፈር፣ የአምላኬ ስራ ደግሞ ባዶ ሸለቆን በውሃ ይሞላል። በ2008 በጌታ በኢየሱስ ስም ስራ ማግኘት ብቻ አይደለም፣ ከስራችሁ ሰዎችን ትቀጥራላችሁ። ሲአሜን በሉኛ። ሰዎች የምትቀጥሪ ትሆኛለሽ። ሚቀጥርሽ ያጣሽ፣ ሚቀጥር ያጣ ስራ አጦች እንኳን ደስ አላችሁ። በ2008 ቀጣሪ ትሆናላችሁ በኢየሱስ ስም። አንድ ሰው አሜን ይበላ። ከድህነት ጋር ያጣላችሁ፣ ከትንሽ ነገር ጋር ያጣላችሁ better is not good enough, the best is yet to come። አረ በትንሽ ነገር አንረካም፣ የበለጠ ነገር አለ። ቆይ ጉድ አለ፣ very good አለ፣ excellent አለ፣ ከዛም ይኖራል ምን አለ? በቃ ካለም ይሁን። አሁን አንዳንዶቻችን እኮ ጉድ ነን፣ ጉድ አቤት እሷ እየተባልሽ በ2008 very good፣ በ2008 excellent። ጌታ ነው። የዛሬ 15 ቀን ከጓደኛዬ ጋር እዚህ ልናመልክ መተን ነበረ። የእግዚአብሔር ሰው ትንቢት ይናገር ነበርና እዛች አካባቢ ነው ሁለታችንም የተቀመጥነው። በዚህ ጉባኤ መካከል ሹመት የሚሰጣችሁ አላችሁ። ኢየሱስ ጌታ ነው። ሹመት የሚሰጣችሁ አላችሁ፣ የምትሾሙ አላችሁ ሲል ሁለታችንም ከጉባኤው ቀድመን ነው ዘለን የወሰድነው። ኢየሱስ ጌታ ነው። ወዲያው ለሁለታችንም ለኔ የሴቶችና የህፃናት ጽፈት ቤት ኃላፊ፣ ለጓደኛዬ የትምህርትና ጤና ኃላፊ። ሃሌሉያ ሃሌሉያ ሃሌሉያ። በኢየሱስ በህይወታችሁ ላይ የመጣው የእግዚአብሔር ቃል አይበሰብስም። ይፈጸማል 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 ይፈጸማል። ኢየሱስ ያድናል። ምንድነው የተሾምሽው? የመሃል ክፍለ ከተማ የለኩ ቀበሌ ሴቶችና ህፃናት ጽፈት ቤት ኃላፊ። ማለት ጓደኛሽስ? ጓደኛዬ የትምህርትና ጤና ቅስቀሳ ዋና ኃላፊ። ጂሰስ እኔስ የማውቀው ይሄን ነው፣ እግዚአብሔር ለኔ መልካም ነው። እሺ አሁን የተሾምሽው ሹመት አለ ትሾማላችሁ እንዳለ እግዚአብሔር አንቺን ሾመ። እሺ ዛሬ መልእክት አለኝ። አሜን። ይችላል። ባዶ ማድጋሽን በሙሉ ሰብስቢ። ባዶ ማድጋሽን በሙሉ ሰብስቢ። ዝም ብለሽ ስሪ። ሸለቆ ዝም ብለሽ ቆፍሪ። ደመናም አታይም፣
ንፋስም አታይም ይህ ሸለቆ ግን በውሃ ይሞላል ከዚህ የሚበልጥ ነገር ታያለሽ 2008 ዘይት ይፈሳል በኢየሱስ ስም ካልተጠበቀ ስፍራ በረከት ይለቀቅላችኋል እንደ እህቴ የምትመሰክሩ አላችሁ እንደ እህቴ እናንተም ወግና ተራ ደርሷችሁ እግዚአብሔር ያለው በህይወቴ ተፈጸመ ትልቅ ነገር ጠብቂ በ2008 ትልቅ ብዙ እሺ ይሆንልሻል እግዚአብሔር ያንቺን ጉዳይ ጀምሮታል ይፈጽመዋል በቃ ለትልቅ ነገር ተዘጋጅ በመንፈሴ እናንተ ቤት ስመጣ ስለ ትዳር ነግሬሻለሁ ለምንድን ነው ካንቺ ጋር ማላየው በህይወት የለም ይሄን ነግሬሻለሁ አልነገርኩሽም ነበር ሽብርዬ ትልቅ ነገር ጠብቂ የማን ልጆች ነው የምታሳድጊው ወይስ ያንቺ ናቸው የራሴ 3 ልጆች ሽብርዬ ጠብቂ በ2000 የጉብኝት ደረሰ the season of singing has come ወይኔ መሰከራለኝ ጌታ የካሳ ዘመን አለ ከፊቴ ልውጣ ልውረስ ወግር ጠላቴ ዞር በል ጠላቴ የበቀል ቅባት ያረፈበኝ ክዳን ፈስ ዳግም ላትገዛ እኔና አንቺ እንተዋወቃለን በፍጹም ተገናኝተን እናውቃለን በፍጹም ለምለም ማናት ለምለም እኔ ነኝ ትግስትስ ማናት እናቴ ናት እናገር አቃታት ታየኝ ኢየሱስ አዎ ያያ ይረዳኛ ሳዝን ልቡ ይነካ እሺ ለምለምዬ አቤት ኢንጂነር ወንድም አለሽ አለኝ አሁን ዘንድሮ 4ኛ ዓመት ተማሪ ነው የሚሆነው ተማሪ ነው አዎ አዋሳ ዩኒቨርሲቲ አዎ ኢንጂነር አዎ እሺ አንደኛ ትዳርሽን ሊያፈርስ የወጣ መንፈስ አለ በመንፈስ ዓለም ትዳርሽን ሊያፈርስ የወጣ አውሬ አይቻለሁ ዛሬ ሰብሬዋለሁ አሜን ኢየሱስ አሜን ለምለም አቤት በማህፀንሽ ላይ የእግዚአብሔር እጅ ሲመጣ አየሁ አሜን ኢየሱስ ታለ እንባዬን አይተሃል ኢየሱስ ለምለምዬ ነይ ዛሬ ወንድም ነው ትንቢት ምነግርሽ ኢየሱስ አንተም ባንታብሳለህ አንተም ባንታብሳለህ አፌን በሳቅ ትሞላለህ እግዚአብሔር የጠበቅኩ እግዚአብሔር አሜን ለምለም አቤት እጁ መጣ አሜን
አሜን አሜን አሜን አሜን እግዚአብሔር አሜን እግዚአብሔር ቤተሰብ ሁሉ በሐዘን የተመታበት አመት ነው 2007 አዎ ለኔ ከባድ አመት ነው ለኔ ከባድ አመት ነው ባልሽን አትፈቺው አሜን አሜን ያሰበው ባንቺ ህይወት ላይ አይሆንም አሜን 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 ማጸል ላይ ልጸልይ አዎ ልጸልይ ትፈልጊያለሽ አዎ እግዚአብሔር ሰው ልተንብይ አዎ ታምኛለሽ አምናለሁ ታምኛለሽ በኢየሱስም ሁለት እጅሽን ከፍ አድርጊ አሁን እግዚአብሔር በተመለከተኝ ወራት አሜን ይህንን አደረገልኝ አሜን አሜን አንዴ ከፍ አሜን አፌም በጠላቶች ላይ ልቤ በእግዚአብሔር አሜን አሜን ኢየሱስ አሜን ነቀፌታሽ የሚወገድበት አመት ነው 2008 አሜን በ2008 በኢየሱስ ስም ሰይጣን ባንቺ ላይ አይስቅም አሜን 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 ትልቅ ክብ ሆኖ ኤክስ የተደረገበት ምልክት ነው ማየው ዛሬ ይሄንን ኬላ አነሳ ነው አሜን ነግረሽኛል በፍጹም እርግጠኛ ነሽ በፍጹም ደብዳቤ ጽፈሽ በስልክ በኢሜል ማንንም ማግኘት አልፈልግም ነበር ልጄን የተገላገልኩት ግንቦት 10 ነው የዛኑ ዕለት ከሰዓታት በኋላ ነው ያረፈው ኦኬ ስለዚህ ከዛ በኋላ ማንንም ማግኘት አልፈልግም ከባድ ሐዘን ውስጥ ነበርኩኝ ከባድ የልብ ስብራት ውስጥ ነበርኩኝ ከጎረቤት አልገናኝም ከማንም ለመጀመሪያ እንኳን ደስተኛ የሆንኩት ከትላንት ወዲያ ቸርች የመጣው ቀን ነው ከወጣው በኮንትራት ባጃጅ ምናልባት ውስን ቦታ ከዛ ቀን በኋላ ለቀናት ወጥቼ ይሆናል ከዛ ውጪ በፍጹም ማንንም ማግኘት አልፈልግም ከማንም ጋር መናገር አልፈልግም ታሪኬን ቀያሪ ውበት ማንነቴን የጠራኸኝ ጌታ አንተ ነህ ረፍቴ ታሪኬን ቀያሪ ውበት ማንነቴን የጠራኸኝ ጌታ እሺ አሁን የእግዚአብሔር እጅ በዚህ ማጸን ላይ ይምጣ እሺ ትዳርሽን ሊያናጋ ይወጣ እናትሽን በሞት ሊወስድ ይወጣ እውነት ነው እናቴ 2 ጊዜ ከሞት ድናለች በዚህ አመት አንቺን በኪሳራ የመታ ልጅሽን የገደለ ይሄን ሁሉ በ2007 ላይ ባንቺ ላይ መከራን ያመጣ ክፉ ዛሬ ተቀጣ አሜን 2008 ታረግዣለሽ አሜን ሳሙኤል የሚባል ልጅ ትወልጃለሽ አሜን 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 ይሄ ልጅ አሜን በመድሪቷ ላይ ተቀብቶ የእግዚአብሔር ሰው ይባላል አሜን አሜን በኢየሱስ ስም ከ2007 ወደ 2008 ከክብር ወደ ክብር ተሻገርሽ አሜን ቻና ኮቫኒ ካባሩባ ታሪኬን የለዋወጠው ታቱ ነው ነገሬ ካየረው
ማለት እግዚአብሔር በባሪያው በኩል ይናገራል። አሜን በሉ ይሆንላችኋል። እግዚአብሔር ይናገራል። ዛሬም እግዚአብሔር ይናገራል። እግዚአብሔር ይሰራል። አሜን። እግዚአብሔር ይናገራል። ለጠበቁት ታማኝ ነው። እግዚአብሔር ቃሉን ያጥፍ ዘንድ ሰው አይደለም። በጊዜው ይመጣል። እግዚአብሔር በባሪያው ይናገራል። ትንቢት ባንተ ላይ የምተነበየው ትንቢት ወንድሜ አንተን ያሻግራል። አሜን ወንድሜ የእናንተ ቤተሰቦች የክርስቶስ ናቸው። የጴንጤ ወይም የእግዚአብሔር ሰዎች ናቸው አንተን ያሳደጉ። ልክ ነው ያሳደጉ በመልካም መንገድ ነው ያስተማሩ፣ በመልካም መንገድ ነው ያሳደጉ። መጨረሻ ላይ ግን እየሄድክ ህይወት እየተጣመመ ህይወት ከመስመር ወጥቶ እግዚአብሔር የማይወደው ህይወት እየሆነ ተለወጠ። ልክ ነው። ክርስቲያን በክርስቲያን ቤት ነው ያደከው። አድጋ ግን ተበላሸ። ትምህርትህን አቋርጣል። ትምህርትህን አቋርጠ ያጎት ምናምን እንደዚህ የዘመድ መኪና የማ መኪና ነው? ያክስት ባል ወንድ ነው ባለቤቱ። የሱ መኪና ከሱ መኪና ጋር አብረ መስራት ጀመርክ። ከዛ የተለያየ ሱሶች ማለት ለምሳሌ መጠጣት፣ መቃም እንደዚህ አይነት ነገሮች ውስጥ ገባ። ልክ ነው። ህይወት በሙሉ ደስተኛ አይደለም። አንዳንድ ጊዜ መኪና እየነዳ በዚሁ ገደል ብገባ ትላለህ። ምን አረጋለሁ በቃ ብሞትስ ምንድነው ትላለህ። ለነፍስ ግድ የለህም። እቺ ነፍሴ ብትጠፋ ብትኖር ደስተኛ አይደለህም። እግዚአብሔር አምላክ እንደዚህ ያለኝ ቀንበርን ካንተ ላይ ሰብራለሁ። አሜን። እግዚአብሔር አለኝ ቀንበርህን ካንተ ላይ ሰብራለሁ። አሜን። እግዚአብሔር አለኝ ያስጨነቀህን ቀንበር ሰብረዋለሁ አለኝ። አሜን። ጌታ እግዚአብሔር እንደዚህ ያለኝ በዝማሬ ሲዳምኛ መናገር ትችላለህ? በሲዳምኛ ዝማሬ ካሴት ይኖራል። አሜን። መዘመር ትፈልጋለህ? ለጌታ በ2008 ይሄ ሰው የእግዚአብሔር ሰው ይባላል። አሜን። በ2007 በተለያየ ሱስ ውስጥ ያለ በተለያየ ኃጢያት ውስጥ ያለ በ2007 በተለያየ ነገር ውስጥ የተነካ በ2008 ደግሞ ነፃ ይወጣ። አሜን። ሌሎችን ነፃ የሚያወጣ አሜን። የብዙዎችን ቀንበር የሚሰብር አሜን። አጋንንትን የሚያስወጣ አሜን። በልዩ የዝማሬ ቅባት የተቀባ አሜን ትሆናለህ። አሜን። እሺ ዛሬ አንተን በሲዳምኛ መዝሙር ቀባለሁ። አሜን። እርቤኬ ባቶ ሚላሳኔ እርቤኬ ታላ ጎዳን አቴሌዶ አይታላማኖ ማሳመከሌቴ መጋኖ እርቤኬ ባቶ ቸርቸኬ አላጋዱ አቴሌዶ አይታላማኖ ማሳመከሌቴ መጋኖ እርቤኬ ባቶ ቸርቸኬ አላጋዱ አቴሌዶ አይታላማኖ ማሳመከሌቴ መጋኖ እርቤኬ ባቶ ቸርቸኬ አላጋዱ አቴሌዶ አይታላማኖ ማሳመከሌቴ መጋኖ ከሱስ ወደ ኢየሱስ
መዘመር አለ ካረን ቆይ በ2008 ትዘምራለህ አሜን አሜን በሏ አሜን በቃ መድረኩም ይሰጣል ማይኩም ይሰጣል በቃ እየዞርክ ብቻ እርበከ ባቶቤለ ኃጢአተኛን እግዚአብሔር ቀይሮ ጻድቅ ያደርጋል ደካማውን እግዚአብሔር ቀይሮ ብርቱ ያደርጋል እዚህ እጅ ከፍ ይበል ሁለቱም እጅ እባርካችኋለሁ እተነበይባችኋለሁ በ2008 ነገር ሁሉ ይቀናላችኋል እግዚአብሔርም የዳንኤልን መንገድ ምን አረጋው አቀና የዳንኤል ህይወት እንደቀና በ2008 ያንተ ህይወት ይቀናል ህይወቴ ቀና የሚል አሜን ይበለኛ በዚህኛው መንግስት ህይወታችሁ ይቀናል በ2008 በሚባለው ዓመተ ምህረት በኢትዮጵያ ዘመን አቆጣጠር ህይወታችሁ የቀና ይሆናል ከዚህም የሚበልጥ የጌታ ኃይሉ ሲገለጥ እና ያለን ገና የክብሩን ደመና ምድር ስትሞላ አሜን አሜን በ2008 በረከት ያገኛችኋል ሞገስ ያገኛችኋል ክብር ያገኛችኋል ትሾማላችሁ አሜን ላሉ ሁሉ ይሁን 2008 እኔ በትልቁ አንቺ በትልቁ ራያችን በትልቁ ነገራችን በትልቁ ነገራችን ትልቅ ሆነ ህይወታችን ትልቅ ሆነ 2008 ገባን 2008 ገባን የክብር አመት ከክብር ወደ ክብር ከኃይል ወደ ኃይል ከሞገስ ወደ ሞገስ ከሙላት ወደ ሙላት ከፍ ከፍ የምንልበት በምድር የምንሰፋበት በምድር የምንበዛበት እጄን ይዘኸኝ በሕይወት ኖሬያለሁ አልነደፈኝ እባቡ ገኝቶ አቤት ኢየሱስ በአንተ ተረፍኩ ከስንቱ አቤት ምድረ በዳው አቋርጫለሁ እጄን ይዘኸኝ በሕይወት ኖሬያለሁ አልነደፈኝ እባቡ ገኝቶ አቤት ኢየሱስ በአንተ ተረፍኩ ከስንቱ አቤት አባቴስ ተረፍኩ ከስንቱ አንተ እንደረዳኸኝ አንተ እንዳነሳኸኝ አንተ እንደረዳኸኝ አንተ እንዳነሳኸኝ የታ ሁሉ ይስማ ሁሉ ይስማ ሁሉ ያመስገነን ሁሉ ይስማ ሁሉ ይስማ የታ ሁሉ ይስማ ያመስገነን ምድረ በዳው አቋርጫለሁ እጄን ይዘኸኝ ኢየሱስ በሕይወት ኖሬያለሁ አልነደፈኝም እባቡ ገኝቶ አቤት አባቴ ለችግረኛው ምስኪን ምታስብ የታል በክፉ ቀን አፍቃሪ ቀን መፍትሄ ያለ ግራ ለገባው የታል መሰጠው ሰላም የዘላለም ነው ልዘምርልህ ለችግረኛው ምስኪን ብታስብ
በክፉ ቀን አፍቃሪ ከልብ የታ መፍትሄ ያለ ግራ ለገባው የምትሰጠው ሰላም የዘላለም ነው ልዘምርልህ ላመስግንህ በሱ እልልታ እሰይ ልዘምርልህ ልዘምርልህ ላመስግንህ በሱ እልልታ ሰላምታ ወደ ቤት የገባ ሰላምታ 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 ለችግረኛው መስኪን ብታስብ በክፉ ቀን አፍቃሪ ቀልብ እሰይ መፍትሄ ያለ ግራ ለገባው የምትሰጠው ሰላም የዘላለም ነው እልልታ ልዘምርልህ ላመስግንህ ብዙ እልልታ ልዘምርልህ ላመስግንህ ብዙ እልልታ ሰላምታ የሳልሲ ወደ ቤት የገባ ሰላምታ ወደ ቤት የገባ ሰላምታ ወደ ቤት የመጣ ሰላምታ የታለ ወደ ቤት የገባ ሰላምታ ለችግረኛው ምስኪን ብታስብ በክፉ ቀን አፍቃሪ ቀልብ መፍትሄ ያለ ግራ የገባው እልልታ የምትሰጠው ሰላም የዘላለም ነው እልልታ ልዘምርልህ ላመስግንህ ብዙ እልልታ እሰይ ልዘምርልህ ላመስግንህ ብዙ እልልታ ለችግረኛው ምስኪን ብታስብ በክፉ ቀን አፍቃሪ ከልብ መፍትሄ ያለ ግራ ለገባው የታል መሰጠው ሰላም የዘላለም ነው የሚዘምር ልዘምርልህ ላመስግንህ ብዙ እልልታ ልዘምርልህ ላመስግንህ ብዙ እልልታ ሰላሜማ ደስታዬማ ኢየሱስ ነው ለኔ ምንም ነገር የማይተካ ነው የዘላለሜ የታለ ሰው ካጎነበስክበት እናቀላላለሁ ብር እንዳገኘ ሰው በፊቱ ዘል ሳየው ካጎነበስክበት ሳየው እናቀላላለሁ ሳየው